ዛሬ ሁላችንም በህይወታችን ውስጥ ስለሚያጋጥመን ነገር ግን በግልጽ ለመነጋገር ስለምንፈራው አንድ እጅግ በጣም ስስና ፈታኝ ርዕስ እንወያያለን። እሱም አስቸጋሪ ወይም ባህሪያቸው እንግዳ የሆኑ ጓደኞችን እንዴት እንያዝ የሚለው ነው። ይህን ቪዲዮ እስከ መጨረሻው ከተከታተልከው አስቸጋሪና ብልጥ እንዲሁም ክፉ የሚባል ጓደኛ አይኖርህም። በዚህ ምድር ላይ ስንኖር ፍጹም ብቻችንን መኖር አንችልም። ስራ ቦታ፣ ትምህርት ቤት፣ ሰፈር አልፎ ተርፎም በማህበራዊ ሚዲያ ስንንቀሳቀስ ከተለያዩ የሰው ባህሪያት ጋር እንጋፈጣለን። አንዳንዶቹ ጓደኞቻችን ደስታን፣ ብርሃንንና ብርታትን ይሰጡናል። አንዳንዶቹ ግን ባህሪያቸው እንግዳ፣ አንዳንዴም አድካሚና አሰልቺ ይሆንብናል። እንግዳ ባህሪ ስንል ምን ማለታችን ነው? ሁልጊዜ ስለ ራሳቸው ብቻ የሚያወሩ፣ የእርስዎን ስሜትና ወሰን የማይረዱ፣ በትንሽ በትልቁ የሚቀኑ ወይም የሚያንኳስሱ ወይም ደግሞ በማህበራዊ ግንኙነት ውስጥ እጅግ ያልተለመደና እርስዎን ምቾት የሚነሳ ጠባይ የሚያሳዩ ሊሆኑ ይችላሉ። እነዚህ ሰዎች ሙሉ በሙሉ ጥሎ መጥፋት ወይም አልፈልግህም ብሎ ማሸማቀቅ የህሊና እረፍት ይነሳል። በሌላ በኩል ደግሞ ምንም እንዳልተፈጠረ ሆኖ አብሮ መቀጠል የራሱን የአእምሮ ሰላም አሳልፎ መስጠት ነው። ታዲያ መፍትሄው ምንድነው? የራስን ደህንነት እየጠበቁ ሌላውን ሰው ሳያቆስሉ ማህበራዊ ህይወትን በጥበብ መምራት እንዴት ይቻላል? ዛሬ በዚህ ቪዲዮ ውስጥ ይህንን ፈታኝ ጉዞ በጥበብ ለመሻገር የሚረዱንን 7 ወርቃማና ሳይንሳዊ ስልቶችን በምሳሌዎችና በእውነተኛ ታሪኮች አስደግፈን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ዛሬ ስለ ዳዊትና ዮናስ እውነተኛ ታሪክም እነግራችኋለን። ወደ ዋናዎቹ ነጥቦች ከመግባታችን በፊት አንድ ታሪክ ላካፍላችሁ። ይህ ታሪክ የብዙዎቻችንን የዕለት ተዕለት ህይወት መስታወት ነው። ዳዊትና ዮናስ ከከፍተኛ ትምህርት ተቋም ጀምሮ አብረው ያደጉ፣ በአንድ የሥራ መስክ ላይ የሚሰሩ የቅርብ ጓደኛሞች ነበሩ። ዳዊት ረጋ ያለ፣ የሰዎችን ስሜት የሚያዳምጥና ራሱን በትጋት የሚሰራ ወጣት ነው። ዮናስ ደግሞ በተፈጥሮ ተጫዋች ቢሆንም ከጊዜ ወደ ጊዜ ግን ባህሪው እየተቀየረ መጣ። ዮናስ በሄደበት ቦታ ሁሉ ትኩረት ይፈልጋል። ዳዊት አዲስ ስኬት ሲያገኝ ዮናስ ደስ ከመሰኘት ይልቅ ይህ እኮ ቀላል ነው፣ እኔ ብሰራው ደግሞ ከዚህ ይበልጥ ነበር በማለት የዳዊትን ስሜት ያቆስላል። ስብሰባዎች ላይ የዳዊትን ሐሳቦች ያጣጥላል። በዚህ ላይ ደግሞ ዳዊት የግል ህይወቱ ላይ ትኩረት ማድረግ በሚፈልግበት ምሽት ሳይቀር ዮናስ ያለ ምንም ቅድመ ሁኔታ እየደወለ ለሰዓታት ስለ ራሱ ችግሮች ብቻ ያወራል። ዳዊት ከቀን ወደ ቀን ዮናስን ማግኘት እየፈራ ይመጣል። ስልኩ ሲደውል ጭንቀት ይይዘዋል። ጓደኝነቱ ከደስታ ይልቅ ሸክም ሆነበት። ዳዊት ሁለት አማራጭ ነበሩት። ወይ ዮናስን ያለ ምንም ማብራሪያ ብሎክ አድርጎ መጥፋት ወይም ደግሞ ራሱን እየጎዳ በዝምታ መቻል፣ እያረረ መኖር። ዳዊት ግን ሶስተኛውን መንገድ መረጠ። እሱም የጥበብ መንገድ ይባላል። ይህ መንገድ ምን እንደሆነና ዳዊት እንዴት ህይወቱንና ጓደኝነቱን መታደግ እንደቻለ አሁን በዝርዝር የምናያቸው 7 ስልቶች ውስጥ ይገኛል። የመጀመሪያው በግልጽና በሐቀኝነት መነጋገር። አብዛኛውን ጊዜ የምንሰራው ትልቅ ስህተት ምንድነው? አንድ ሰው ሲያስቀይመን ወይም ባህሪው ምቾት ሲነሳን ውስጣችን እያረረ በፊታችን ላይ ግን የውሸት ፈገግታ እናሳያለን። ይህ የማይፈነዳ ቦምብ በውስጣችን እንደማከማቸት ነው። አንድ ጓደኛ በባህሪው ምክንያት ከመጥላት በፊት ወይም ደግሞ ሙሉ በሙሉ ችላ ከማለት በፊት ቆም ብለህ በግልጽ ተነጋገር። ብዙ ሰዎች የራሳቸው ባህሪ ሌላውን ሰው እንደሚረብሽ እንኳን ላያውቁ ይችላሉ። ይህ እንዴት እናድርግ? ዘ ፕሮፌሽናል ሜቶድ የሚባለው ሰዓት መምረጥ። ውይይቱን የምታደርግበት በንዴት ስሜት ውስጥ ሆነህ ሳይሆን ሁለታችሁም ረጋ ባላችሁበት ጊዜ መሆን አለበት። የእኔ አገላለጽን መጠቀም። አንተ ሁልጊዜ ትረብሸኛለህ፣ አንተ መጥፎ ነህ ከማለት ይልቅ እኔ በዚህ ጉዳይ ላይ ስንወያይ ትንሽ ምቾት አይሰማኝም፣ ትኩረት ሳጣ ይሰማኛል በሚል መንገድ ስሜትህን ግለጽ። ዳዊት ለዮናስ ይህንን አደረገለት። አንድ ቀን በሰላም ተቀምጠው ቡና እየጠጡ ሳለ እንዲህ አለው፣ ዮኒ፣ ያደረግናቸውን ስኬቶች አብረን ማክበር ደስ ይለኛል። ነገር ግን አንዳንድ ጊዜ እኔ ያቀረብኳቸውን ሐሳቦች ስታጣጥላቸው ለስራዬ ያለኝን ተነሳሽነት ይቀንሳል። ጓደኝነታችን ስለሚጠቅመኝ ይህንን በግልጽ ብነግር ይሻላል ብዬ አስቤ ነው የነገርኩህ። ዮናስ ደነገጠ። ምክንያቱም ይህንን የሚያደርገው ሆን ብሎ ሳይሆን በራሱ ውስጥ ባለው ያለመተማመን ስሜት ወይም ኢንሴኩሪቲ ምክንያት ነበር። ንግግሩ የዮናስን አይን ከፈተው። ሁለተኛ፣ ጤናማ ወሰን ማውጣት። ወሰን ማለት ሌላውን ሰው መጥላት ወይም ማግለል ማለት አይደለም። ወሰን ማለት እኔን እንድታከብረኝ የምፈልገው በዚህ ልክ ነው ብሎ ራስን የመጠበቂያ አጥር ማጠር ማለት ነው። ያለ አጥር ያለ አትክልት ስፍራ በማንም እንደሚረገጥ ሁሉ ወሰን የሌለው የሰው ህይወትን በሰዎች እንግዳ ባህሪ ይረበሻል። ጓደኛው በማንኛውም ሰዓት እየደወለ የግል ህይወቱን የሚጋፋ ከሆነ ወይም የማይፈልጉትን ሚስጥር እንዲያወጡ የሚያስገድዶት ከሆነ ወሰን ያስፈልገዎታል። ወሰን እንዴት ይወጣል? በደግነት ግን በቁርጠኝነት አሁን ስራ ላይ ነኝ፣ ማታ በ12 ሰዓት እንገናኝ ማለት መለማመድ ሳይሆን መብት ነው። የለም ወይም ኖ ማለት መልመድ። ጓደኛው ምቾት የማይሰጠው ቦታ እንዲሄዱ ሲጋብዞት ሰውን ላለማስቀየም ብቻ እሺ አይበሉ። ዛሬ መምጣት አልችልም፣ ሌላ ቀን እንገናኝ ማለትን ልምድ ያደርጉ። ሶስተኛው የግንኙነት ድግግሞሽን በጥበብ መቀነስ ወይም ሊሚት ኢንተራክሽን የሚባለው
የተባለው። አስቸጋሪ ጓደኛ ጋር የተደረገ ውይይት ካልሰራና ያ ሰው ባህሪውን ለመቀየር ዝግጁ ካልሆነ ቀጣዩ ጥበብ ግንኙነትን መቀነስ ነው። ይህ ማለት ጦርነት ማወጅ ወይም ከዛሬ ጀምሮ ጠላቴ ነህ ማለት አይደለም። ይልቁንም ህይወትዎን በሌላ ጠቃሚ ነገሮች ላይ በማጥመድ ለአስቸጋሪው ጓደኛ የሚሰጡትን ጊዜ በራስ ሰር ከሆኑ መልእክት አስቀምጦ በኋላ ባጭሩ መመለስ። በፊት በየቀኑ በአካል መገናኘትና አብሮ መዋል የግድ ከነበረ አሁን በሳምንት ወይም በወር አንድ ጊዜ ብቻ ለአጭር ጊዜ መገናኘት። ድሮ በሁሉም የግል ጉዳዮች ላይ ማማከር ልምድ ካለ አሁን ሲገናኙ አጠቃላይ በሆኑ ማህበራዊ ወሬዎች ላይ ምናልባትም በምክር ረገድ ደካማ ሊሆን ይችላል። ነገር ግን አብሮ ኳስ ለመመልከት ወይም ስፖርት ለመስራት በጣም ምርጥ ሰው ሊሆን ይችላል። ጥበበኛ ሰው የሰዎችን ደካማ ጎን እያየ ከመበሳጨት ይልቅ ካላቸው ጥሩ ጎን እንዴት መጠቀም እንዳለበት ያውቃል። ከእንግዳው ጓደኛው ጋር በሚገናኙበት ጊዜ ወደ ክርክር ወይም ወደ ግጭት የሚወስዱ ርዕሶችን ወይም ለምሳሌ ፖለቲካ፣ የግል ህይወት ግምገማ፣ ገንዘብ ወደ ጎን በመተው በሁለታችሁም የምትስማሙበትን የጋራ ፍላጎቶች ወይም ኮመን ኢንተረስትስ መርጣችሁ መጫወት። ፊልም አብራችሁ እዩ፣ መጽሐፍ ገምግሙ ወይም ጨዋታዎችን ተጫወቱ። በዚህ ጊዜ ግንኙነታቸው ውጥረት የሌለበትና ጤናማ ይሆናል። አምስተኛው ከሌሎች ወገኖች ድጋፍ መፈለግ። አንዳንድ ጊዜ አስቸጋሪ ጓደኞች ጫና ከምንለው በላይ ሊሆን ይችላል። በነገሩ ሁሉ እርስዎን የሚወቅስ ጓደኛ ካለዎት ቀስ በቀስ ጥፋተኛው እኔ ነኝ እንዴ ብለው ራስዎን መጠራጠር ሊጀምሩ ይችላሉ። በዚህ ጊዜ ብቻውን አይቀመጡ፣ ታማኝ ሰዎችን ያማክሩ። ሌላ የጋራ ጓደኛ ወይም የቤተሰብ አባልን በማማከር ይህ ነገር በእርግጥ የኔ ጥፋት ነው ብለው ይጠይቁ። ከውጭ የሚያይ ሰው እውነታውን በግልጽ ሊነግሮት ይችላል። ባለሙያ የሚያገኙ። ጉዳዩ ወደ ከባድ የአእምሮ ጭንቀት ከተቀየረ ከአማካሪዎች ወይም ከሳይኮሎጂስቶች ጋር መነጋገር ደካማነት ሳይሆን የብልህነት ምልክት ነው። ስድስተኛው ለራስ ደህንነት ቅድሚያ መስጠት። በቅድሚያ ለአውሮፕላን ተጓዦች እንደሚነገረው የኦክስጅን ጭንብል በመጀመሪያ ለራስዎ ያድርጉ፣ በመቀጠል ለልጆ ያድርጉ። ይህ ህግ በማህበራዊ ህይወትዎም ይሰራል። ራስዎን ሳይንከባከቡ ሙሉ የአእምሮ ሰላም ሳይኖሮት ሌላውን ሰው ማስተካከልም ሆነ መርዳት አይቻልም። ባህሪያቸው አድካሚ ከሆኑ ሰዎች ጋር ከቆዩ በኋላ የእርስዎ የስሜት ባህሪ ሊዳከም ይችላል። ስለዚህ ራሳችሁን የምታድሱበት ጊዜ ስጡ። መጽሐፍ ማንበብ፣ በተፈጥሮ ውስጥ መጓዝ፣ ብቻቸውን ሆኖ ማንሰላሰልና የሚወዱትን ሙዚቃ ማዳመጥ ስሜትዎን ወደ ነበረበት ይመልሰዋል። ሰባተኛውና የመጨረሻው ሁልጊዜም ቢሆን ደግና አክባሪ መሆን። ይህ የመጨረሻው ግን ከሁሉም በላይ ዋጋ ያለው ነጥብ ነው። አንድ ሰው በእኛ ላይ መጥፎ ባህሪ ስላሳየ እኛም በምላሹ መጥፎ ሰው መሆን የለብንም። ያ ሰው እንግዳ ባህሪ የሚያሳየው ምናልባትም ባለፈው ህይወቱ በደረሰበት የስነልቦና ስብራት፣ በቤተሰብ ጫና ወይም በትልቅ ጭንቀት ውስጥ ስላለ ሊሆን ይችላል። ስለዚህ ሰዎችን ችላ ስንል ወይም ወሰን ስናወጣ በጥላቻና በንቀት መሆን የለበትም። ስልካቸውን ሳናነሳ ስንቀር በንቀት ሳይሆን በስራ ምክንያት መሆኑን በአክብሮት በመግለጽ፣ በአካል ስንለያይም ስማቸውን ሳናጠፋና ሚስጥራቸውን ለሌላ ሰው አሳልፈን ሳንሰጥ መሆን አለበት። ክፋትን በክፋት ማሸነፍ አይቻልም። ክፋትን ማሸነፍ የሚቻለው በጥበብና በክብር ብቻ ነው። አሁን ወደ ዳዊትና ዮናስ ታሪክ እንመለስ። ዳዊት እነዚህን 7 ነጥቦች በተግባር ተረጎማቸው። ከዮናስ ጋር ያለውን ግንኙነት ሙሉ በሙሉ አላቋረጠም። ነገር ግን በሳምንት 5 ቀን ይገናኙ የነበረውን ወደ 1 ቀን ቀነሰው። ዮናስ ስልክ ደውሎ የሰዎችን ስም ማጥፋት ወይም የዳዊትን ስኬት ማንኳሰስ ሲጀምር ዳዊት ወሬውን በጥበብ ወደ ሌላ አዎንታዊ የስፖርት ወሬ ይቀይረዋል። ከ6 ወራት በኋላ ምን ተፈጠረ? ዮናስ የዳዊትን ጥንካሬና ወሰን አከበረ። ዳዊት ላይ የነበረው ጭንቀት ሸክም ቀለለ። ከሁሉም በላይ ደግሞ ጓደኝነታቸው ሳይፈርስ ሁለቱም በየራሳቸው መንገድ የህይወታቸውን ነጻነት ማግኘት ቻሉ። ውድ የቻናላችን ተከታታዮች ጓደኝነት የህይወት ጣዕም ነው። ነገር ግን ያ ጣዕም ወደ መራራነት እንዳይቀየር የሁላችንም ጥበብ ያስፈልጋል። የሰዎችን እንግዳ ባህሪ መለወጥ የእርስዎ ኃላፊነት አይደለም። የእርስዎ ኃላፊነት የራስዎን የአእምሮ ሰላም፣ ክብርና ደህንነት መጠበቅ ብቻ ነው። ዛሬ ካየናቸው 7 ነጥቦች ውስጥ የእርስዎን ህይወት የሚቀይረው የትኛው ይመስልዎታል? በግልጽ መነጋገር፣ ወሰን ማውጣት፣ ግንኙነትን መቀነስ፣ በአዎንታዊ ጎን ማተኮር፣ ድጋፍ መፈለግ፣ ራስን መንከባከብ፣ ደግና አክባሪ መሆን? መልሱን ኮሜንት ላይ ያስቀምጡልን። ይህ ቪዲዮ ለህይወታችሁ ጠቃሚ ሆኖ ካገኛችሁት ለሌሎች ጓደኞቻችሁ ሼር ማድረጋችሁን አትርሱ። ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን ሁልጊዜ የሚለቀቁ የህይወት ጥበቦችን መከታተል ትችላላችሁ። ቪዲዮውን ላይክ በማድረግ ድጋፋችሁን አሳዩን። በቀጣይ ቪዲዮ እስከምንገናኝ ራሳችሁን ጠብቁ። በጥበብ ኑሩ። አመሰግናለሁ።